ሲተነሽ አንገቴ ተያዘ ነሽ ትውጪ ነው እንጂ ሆነሽ ነው አሞኝ ነው አሞኝ አንገትሽ ከዚህ ከጭንቅላቴ እንደዚህ ከፍሎ እስከ አንገቴ ነው ያመመኝ። ምን ያክል ጊዜ ሆነሽ? ወር ከጆሮሽ ስር ምን እንደሚሰማሽ የሆነ እንዳበጥ አይነት ውስጥ አካል የሰራ የሚመስል ምን እንደሆነ አታውቂውም? ሄጃለሁኝ ሐኪም ቤት ሄጃለሁ። ሐኪም ቤት ሄድሽ? የሆነ የተኛ ነገር አካል እንዳለ አልነገሩሽም? እዚህ ጋር አለ የሆነ ነገር የተኛ ነገር አለ። ሩዙ ደግሞ ኮላፕስ ያደረገ አይነት ቲሹ አለ። ይሄን ብለውሻል። አሁን ትፈቻለሽ። አሜን አሜን። You are free. አሜን። You are free. እንደፈለክ ያንቀሳሽ ኢየሱስ አሜን። ጮህና እስቲ እውነት ኢየሱስን የሚወድ ኢየሱስ ብለህ ጮህ። ኢየሱስ ልጆችህን ይጠብቃል። አሜን። ቤትህን ይጠብቃል። አሜን። እናትህን ይጠብቃል። አሜን። አባትህን ይጠብቃል። አሜን። መንገድህን ይጠብቃል። አሜን። ትውልድህን ይጠብቃል። አሜን። ባልሽን ይጠብቃል። አሜን። ሚስትህን ይጠብቃል። አሜን። ትውልድህ በእሱ የተጠበቀ ይሆናል። አሜን። ጠብቀሽ ነበር የመጣሽው? የት አለ? ቤተሰቧ ነህ? አንተ ነው ያመጣት? ዛሬ ሶስቱ እየመጥቄ ሶስቱም ተፈወሱ። እሷን ያመጣህ? ኦኬ ወንድም ነው። የአንድ ሀገር ልጆች ነንና እኔ ነው የጋበዝኩት። ቦታው ጠፍቶብኝ ነው ታሳየኛለህ አለ። ቀድሜ መጥቼ ቦታ ይዛለሁ አልኩት። መጥቼ ቦታ ያስኩላቸው፣ ሁለቱም ተፈወሱ። እሷ አሜን አሜን። ዛሬ ማታ ወንድም ጋሼ ታላቅ ወንድምን አሜን። ኢየሱስ አሜን። ኢየሱስ አሜን። ልጅህን ይንካ። አሜን። አንተን ይንካ። አሜን። አካልህን ይንካ። አሜን። ይዳስ። አሜን። ይጎብኝ። አሜን። ታሪክህን ቀይሮት ይሄድ። አሜን። ስታንቀሳቀሹ ምን ነበር የሚሰማሽ? ይሄ ማንቀሳቀስ አልችልም ነበር። ይሄን 15 ቀን ነው የተኛሁት ማለት ነው ቤት። በዚህ በኩል እንደዚህ ምግብ መዋጥ አልችልም፣ ወደዚህ ማለት አልችልም። እና ሐኪም ቤት ሄጄ መድኃኒት ሰጡኝ። መድኃኒቱ ምንም ለውጥ የለም። ይሄን ያቃጥለኛል። ጭንቅላቴ በጣም ነው የሚያቃጥለኝ። እንደዚህ ማስያዝ ምናምን አልችልም። ውሃ እየተደረገ በፎጣ እንደዛ ነው የሚደርቅ። በውሃን ያረሰርስልኛል ባለቤቴ ማለት ነው። ጭራሽ መተኛት የሚባል አልችልም። ይለበልበኛል፣ ማቃጠል እንዲህ ይቆጠቁጠኛል ውስጥ ማለት። ይሄኛው ጭራሽ እንዲህ መዞር አልችልም። አሁን ራሱ ተቀምጬ አልቻልኩም። በቃ እንደዚህ ማለት አልችልም። አሁን ግን በቃ ምንም የለም ማለት ነው። አሜን። ምንም የለም። ምንም የለም። ምንም የለም። ኢየሱስ ጌታ ነው። አሜን። ሃሌሉያ። ከዚህ ቀን ጀምሮ በኢየሱስ ክርስቶስ ስም you are free። አሜን። ነፃ ወጥተሻል። አሜን። ታሪክሽ ተቀይሯል። በኢየሱስ ስም ጠላትሽ አፈረ። አሜን። በኢየሱስ ስም ትነሳሽ። አሜን። አንድ ሰው ትነሳው ትወጣለህ። አሜን። ኢየሱስ ጌታ ነው። 15 ቀን ስመጣ አሞኝ ነው የመጣሁት እና ሐኪም ቤት ሄጄ ምንም መፍትሄ አላገኘሁም። በመጀመሪያ በእብጠት ነው የጀመረኝ። ጭንቅላቴን ይሄን ከፍሎ ማበጥ ጀመረ። 1 6 7 እያለ እንደ ቡጉንጅ ነገር ማበጥ ጀመረ። ከዚህ ጀምሮ ማለት ነው። ከዛ እያለ ወደ አንገቴ መጣ ማለት ነው። እና ሐኪም ቤትም ሲሄድ መድኃኒት ነው ያዘዙልኝ። መድኃኒቱ ምንም መፍትሄ የለም። 1-2 ቦታ ቸርች ሄድኩኝ፣ ተጸለየልኝ። ምንም መፍትሄ የለም። በቃ ወደ 3ኛ ሕክምና ልሄድ ስል ጎረቤቴ ነው እና ማን ነገረሽ? አለ ጎረቤቴ። ጎረቤቷ
ተነስ። ቢያንስ አሁን መምጣት ከጀመርክ 2 ወር አይደል? ሰው ሳታመጣ መተህ ታውቃለህ? ኤቭሪ ዴይ ሰው ይዘህ ይመጣል። ኢየሱስ ጌታ። ያመጣቸው ሰዎች ሳይነኩ ቀሩ ሁሉም። ኢየሱስ ጌታ። እሺ ከዛስ? ይዤሽ እሄዳለሁኝ ይጸልይልሻል አለኝ። በቃ በጣም ጓጓኝ። ስራ ቦታም ነበርኩኝ። በቃ ስመጣ ቦታ ያዘልኝ። መጣሁኝ። መቀመጥ አልቻልኩም። የዛን ሰዓት ራሱ በቃ አንገቴን ይዞኝ መቀመጥ በቃ ልወጣ ነው እያልኩት ነበረ። እንደውም በቃ አልቻልኩም፣ ልወጣ ነው። ከዛ እዛ ጋር መጣህና ምንድን ነው አንገትሽ ላይ ያለው አልከኝ ማለት ነው። ተነሽ ያልከኝ፣ እስቲ አንገትሽ እንደዚህ እንደዚህ ቢያ አልከኝ። ከዛ እንደዚህ እንደዚህ አልኩኝ ነው ያልከኝ። ወዲያው ነው እጅህን ስትጭንልኝ እዚሁ ነው የተፈወስኩት። አሜን አሜን። በቃ ወላ አላምን ብዬ እንዴ ተፈወስኩኝ እንዴ እያልኩኝ ራሴ በቃ ከዛች ደቂቃ ጀምሮ እፈትሸው ነበረ። አንገቴንም ሁሉ ነገሬ ይሄ የሚያቃጥለኝ ምናምን እጄን እዚህ ውስጥ እየገባውኝ ያበጡትን ምናምን እንደዚህ እያደረኩኝ ቼክ አደረገው ነበር ማለት እና ቤትም ገብቼ በቃ ሌሊቱ ሙሉ አልተኛውም። እንዴ በቃ ተፈወስኩኝ ማለት ነው እያልኩኝ ከዛን ቀን ጀምሮ አይቼው አላውቅም። እንደ ኢየሱስ ያለ አሜን። ዛሬም እናገራለሁ። ተሸክመህ የመጣኸው ነገር ዛሬ ማታ እቤትህ ፈልገህ አታገኘው። አሜን። እቤትሽ ፈልገሽ አታገኘው። አሜን። ዛሬ እግዚአብሔር መቋጫን አደረገለት። አሜን።